የራያ ህዝብ ከታች ካለው በደቡብ በስተደቡብ ካለው ከወሎ ህዝብ ጋር የተሳሰረ ማንነት ካለው ሲሚላር ቱ ዛት ከአፋር ጋርም የተሳሰረ ማንነት አለው። ከላይ ካለው ከአንድርታው ጋርም የተሳሰረ ማንነት አለው። በዛኛው ሳይድ ካለው ከአገው ጋር የተሳሰረ ማንነት አለው። አይደለም እንዴ? ደግሞ የነዚህ ሁሉ ስብጥር ውጤት ነው የራያ ህዝብ ከሆነ ከታች ከደቡብ ከወሎ ጋር ያለውን ትስስር ማንነት ልዩ የሚያደርገው ነገር ምንድነው ነው? ከላይም ካለው ጋራ ትስስር አለው፣ ከአንድርታውም ጋራ ትስስር አለው፣ ከሌላው ማህበረሰብ ጋር ትስስር አለውና ይህንን የደቡቡን የተለየ ነገር አድርገን ወደዚህ ነው የምንስበው ብሎ ማለት የሚያስኬድ ነው ወይ? አዎ እኛ እንግዲህ ምክንያቶቹን ልገልጽልህ ነው። አንደኛው አሁን እኛ የምንላቸው ወረዳዎች የማንነት ጥያቄ ይነሳባቸዋል ብለን የምናስባቸው ወረዳዎች ባህላዊ ታሪካዊና ስነልቦናዊ ትስስሩ የትውልድም ትስስሩ ዋግ ስንል ይሄዳል። የዋግ ኢንፍሉዌንስ ረጅም ነው። አሁን የዋግ አውራጃን እስከ ስላዋ እስከሚባል ድረስ ማጨው ጫፍ ድረስ ነው የሚመጣው። ይሄ ኮረምና ምናልባትም ከዛ እየወረደ ደግሞ ከቆላው ማህበረሰብ መሆኒ አካባቢ ካለው ማህበረሰብ ጋር የተዋሃደ ደግሞ ህዝብ አለ። በዚህ በኩል አላማጣ ስትመጣ አሁን የዚህ ማህበረሰብ ትስስር አሁንም ከዋግና ከላስታ ጋር ነው። ጨርጨር ማህበረሰብ ስትል ከዋግ ከላስታ ከየጁ እና አጠገቡ ካለው ከቆቦ ማህበረሰብ ጋር ነው። አሁንኛ የመጀመሪያው የራያ ህዝብ የሚበልጠው የታሪክም የትውልድም የስነ ልቦና ትስስሩም ከዚህኛው ማህበረሰብ ጋር ነው አንድ። ሁለተኛው የራያ ህዝብ ጥቅሙም ፍላጎቱም ምኞቱም ማንነቱም ሊከበር የሚችለው እና የወደፊት ዕጣ ፈንታውን ማስተሳሰር አለብኝ ብሎ የሚያምነው ይህንንም ነገር ነው። መሬት ላይ ድረስ ወርደን አራቱ አካባቢዎች ላይ መረጃ ሰብስበን ፔቲሽን አሰብስበን እንዲህ እንዲሆንልኝ እፈልጋለሁ ብሎ ውክልናው የሰጠን አሁን በምንለው እና በያዝነው አቅጣጫ ነው። ባህሌንም ታሪኬንም ስነልቦናዬንም ማንነቴንም ሊከበርልኝ የሚችለው አሁን የያዝኩትን ይዤ ዕጣ ፈንታዬንም ማስተሳሰር የምፈልገውም አጠገቤ ካለው የወሎ አማራ ህዝብ ነው ብሎ ነው የሚያምነው። ሶስተኛው ምክንያታችን የራያ ህዝብ ትግራይ ውስጥ ኖሯል። ለዚህ ለሁለተኛው አማራጭ መሰረታዊ ምክንያት ሊሆኑ የሚችሉ ባለፉት 27 ዓመታት የታዩ መሰረታዊ ነገሮች አሉ። አሁን ቆቦ በአማራ ክልል ውስጥ ነው ያለው። አላማጣ በትግራይ ውስጥ ነው ያለው። አላማጣና ቆቦ አንድ አውራጃ ሆኖ በወሎ ክፍለ ሀገር ነው የነበረው። ተመሳሳይ የገጸ ምድር ውሃ ሀብት አለው። ተመሳሳይ የአንደርግራውንድ ወተር የከርሰ ምድር ውሃ ሀብት አለው። ተመሳሳይ ባህል፣ ተመሳሳይ የስራ ባህል፣ ተመሳሳይ ማንነት፣ ተመሳሳይ ጂኦግራፊካል ሴቲንግ ያለው ማህበረሰብ ነው። በዛ በኩል ምንም አይነት የሚሰራ ልማት የለም። በዚህ በኩል ምናልባትም በተለየ መንገድ የአማራ ክልል ያኛው ልማት እያለማ ስለሆነ ያኛው እያደገ ስለሆነ ይሄኛውን ማህበረሰብ በልማት አማለው ሊወስዱብኝ ይችላሉ በሚል ፍርሃት ሊሆን ይችላል። ከ1990 ዓ.ም ጀምሮ ቆቦ ጊራና ቫሊ የሚባል አለ። ቆቦ ጊራና ቫሊ ከ7800 ሄክታር የግብርና የራሱ የግብርና የኢሪጌሽን አግሪካልቸር ጨምሮ ወደ 7800 ሄክታር ያለ ምንም ችግር በኢሪጌሽን የሚለማ አካባቢ ነው። ከ60 ምናምን ሺህ ህዝብ በላይ ተጠቃሚ አድርጓል። 30% የቆቦ ወረዳ ህዝብ ፉድ ሴኪዩር እንዲሆን አድርጎታል በኢሪጌሽን በመደበኛ በግብርናውም በቆቦ ጊራናው። በዛ በኩል ይሄ 10 ምናምን ፐርሰንት ነው ፉድ ኢንሴኪዩር ተብሎ በሴፍቲ ኔት ተጠቃሚ ሆነው ቆቦ ወረዳ ውስጥ። በዛ በኩል 33-34% የሴፍቲ ኔት ተጠቃሚ ነው። 98 ሄክታር ብቻ ወደ 400 የማይሞሉ ሃውስሆልዶች ቤተሰቦች ሃውስሆልድ ሳይሆን ቤተሰብ ያንንም ከ178 በላይ ጉድጓዶች አንዱ ጉድጓድ ለ40 ለ50 ለ60 ሄክታር የሚችል ሆን ተብሎ ተዘግቶ ተቆፍሮ ግን ተዘግቶ ለምንድን ነው ህብረተሰቡን ኢንቬክት ለማድረግ
ነው እቅዱ ያለው። የውሃ ጉድጓዶች ተቆፍረዋል። የውሃ ጉድጓዶች ተቆፍረዋል። ተቆፍረው ተዘግተው ተቀምጠዋል። ለምን? አሁን ባለው ሁኔታ ህብረተሰቡን አፈናቅሎ መሬቱን ለትግራይ ኢንቨስተሮች እና ለትግሬዎች እንዳይሰጥ ፖለቲካል ክራይሲስ ሊያስከትል ይችላል። ግን ተዘግተው ተቀምጠዋል። ከ34 ከ35% ሴፍትኔት ተጠቃሚ ያለ ክሮኒካሊ ፑር ተብሎ ሴፍትኔት ተጠቃሚ በተሰጠው ኮታ መሰረት ግን ከ50% በላይ በድህነት የሚኖር ማህበረሰብ አለ። እዛ ሁለቱ ወረዳዎች አጠገብ ለአጠገብ ናቸው። የአላማጣ ወረዳ መንገድ 18% ነው። የቆቦ ወረዳ የመንገድ አክሰስ 84% ነው። የአላማጣ ወረዳ የትምህርት አክሰስ የውሃ ንጹህ ውሃ አክሰስ ከ16% ወደ ሃይላንዱ እስከ 73-72% ነው። ሎውላንዱ ላይ 60 አማካይ አቨሬጅ አለ። 82-84% ነው የቆቦ ወረዳ። የጤና አክሰሱ እንደዚሁ ከፍተኛ ልዩነት አለው። የመስኖ ውሃ ተጠቃሚ ትግራይ ውስጥ አንዲት ጠብ የምትል ውሃ አልባሌ የምትፈስ ውሃ የለችም። ራያ ውስጥ ያ ሁሉ በ20 ሜትር ርቀት አብዛኛዎቹ ጉድጓዶች ከ20 እስከ 60 ሜትር ነው። ግን በ20 ሜትር ርቀት ውስጥ ተቆፍሮ 50 እና 60 ሄክታር የሚያለማ ጉድጓድ ተቆፍሮ ተዘግቶ ተቀምጧል። ልጆች አሁን ወጣቶች ወደ አረብ ሀገር ፍልሰት ሲሆን የማረት የሚባል ብድር ይሰጣቸዋል። 2 ዓመት ከቆየ ተመልገድ በድህነት የማነ ኮሚቴ አባል ምስል ደጀን ያሰፋ ባወጣው እንትን መሰረት በራያ ዘቦ ለእርሻ ኢንቨስትመንት ከተሰጠው መሬት ውስጥ ልክ እንደ ጋምቤላው ዘራፊ ነው ሲመጣ ላይ እንዴት አድርጎ ዘር ማጽዳት እንደሰራ